አዲስ አበባ ዩኒቨርሲቲ ለኔ ህይወትን እንዳውቃት ያደረገኝ ቦታ ነው። ዲፓርትመንታችን ትላልቅና አንጋፋ የሆኑ አገራችንን አሁን ላይ የሚመሩ ትላልቅ ሰዎችን ያፈራ ዲፓርትመንት ነው። በታማኝነትና በቅንነት ለማገልገል እጥራለሁ፣ እሞክራለሁ፣ አደርገዋለሁ። ስሜ ነጃት ነስሩ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል የ2018 ተመራቂ ተማሪ ነኝ። ባለፉት 4 ዓመታት ውስጥ በጣም ብዙ ነገሮችን ኤክስፒሪየንስ አድርጌያለሁ እዚህ ግቢ ውስጥ። እዚህ ግቢ ስገባ በጣም ትንሽ ልጅ ሆኜ ነው የገባሁት እና አሁን በጣም ብዙ ነገሮች አግኝቻለሁ። በእውቀትም ኤክስፒሪየንስም ብዙ ሰዎችን መተዋወቅ ችያለሁ። ከላይፍም ከኤቭሪቲንግ ብዙ ነገሮችን መማር ችያለሁ እና የትምህርት ቆይታዬ በጣም አሪፍ ነበር። አዲስ አበባ ዩኒቨርሲቲ በመማሪ በጣም ደስተኛ ነኝ። አዲስ አበባ ዩኒቨርሲቲ ከአገራችን የመጀመሪያው ትልቁ ዩኒቨርሲቲ ነው እና ከአስተማሪዎቼም ጋር ከጓደኞቼ ጋር ከሁሉም ጋር የነበረው ነገር በጣም ጥሩ ነበረ። አዲስ አበባ ዩኒቨርሲቲ በጣም ብዙ ኦፖርቹኒቲዎችን ሰጥቶኛል። ብዙ ክለቦች ላይ መሳተፍ ችያለሁ። እዚህ ራስ መኮንን ሆል የተለያዩ ቦታዎች የሚዘጋጁ ኢቨንቶች፣ በኔ ዲፓርትመንትም የተዘጋጁ የተለያዩ ፕሮግራሞችን አቴንድ ማድረግ ችያለሁኝ እና በጣም ጥሩ ኤክስፒሪየንስ ነበረ። ጥሩ የህይወት ተሞክሮ ነው ብዬ አስባለሁ። በዚህ 4 ዓመት ቆይታዬ ላይ ለምፈልገው ነገር መቆም እንዳለብኝና ፐርሲው ማድረግ የምፈልገውን ነገር ወጥሬ ታይገትሬ ለዛ ነገር መስራት እንዳለብኝ ተምሬያለሁ። ሃርድሺፖች ምናምን ሊኖሩ ይችላሉ፣ ግን በቃ ሪጋርድለስ ዳት ግን በደንብ ጠንክሬ መስራት እንዳለብኝ ለሀገሬም፣ ለቤተሰቤም፣ ለሁሉም ሰው እሱ ነገር አስተምሮኛል። ይሄ ግቢ በደንብ ሰልፍ ኮንፊደንሴ ላይ በደንብ እንድሰራ አድርጎኛል። ሰልፍ ስቲም ላይ ከዛ ደግሞ ከሰዎች ጋር እንዴት አይነት ኢንተራክሽን ሊኖረኝ እንደሚገባ ያው ከብዙ አይነት ባክግራውንድ ነው የመጣ ነው ሁላችንም እና ከተለያየ ባክግራውንድ ከመጡ ሰዎች ጋር እንዴት አይነት ኢንተራክሽን ሊኖረኝ እንደሚችል እና እንደሚገባ ተምሬበታለሁ እና በጣም አሪፍ ኤክስፒሪየንስ ነው። አዲስ አበባ ዩኒቨርሲቲ በመማሬ በጣም ብዙ ኤክስፒሪየንሶች አግኝቻለሁ ቅድም እንደነገርኳችሁ። ከዛ ባለፈ ግን በትላልቅ ስመጥር ፕሮፌሰሮች በተለያዩ ትላልቅ አንጋፋ መምህራን መማር ራሱ እውቀትን ከነሱ ማግኘት ራሱ በጣም ትልቅ ነገር ነው። በጣም ብዙ ሰዎች መተን ከብዙ ባክግራውንድ መተን የተገናኘንበት ቦታ ነው። አዲስ አበባ ዩኒቨርሲቲ ለእኔ እንደዛ ነው። ሁለተኛ ነገር አዲስ አበባ ዩኒቨርሲቲ ትምህርት ቤት ነው፣ ዩኒቨርሲቲ ነው። የተማርኩበት እውቀት ያገኘሁበት ቦታ ነው። አዲስ አበባ ዩኒቨርሲቲ ለእኔ ህይወትን እንዳውቃት ያደረገኝ ቦታ ነው። ማለት ሃይስኩለር ነበርኩኝ። ከዛ በኋላ መጣሁ እዚህ ግቢ። ከዛ ህይወት ለኔ እንደ አዲስ ነው ያየኋትኝ ማለት ነው። ላይክ ዲ አዘር ወርልድ ውጪ ያለው ዓለም ምን እንደሚመስል ያወቅኩት እዚህ ግቢ ከገባሁ በኋላ ነው እና ፈርስት ሃንድ ኤክስፒሪየንስ ስለ ህይወት በደንብ ሰጥቶኛል ይሄ ግቢ ማለት ይችላል። አው ልንመረቅ ነው አሁን ኦልሞስት ከ3 ቀን በኋላ ግራጁዌት አደርጋለሁኝ። ብዙ ስሜቶች ናቸው እየተሰሙኝ ያሉት። ደስታ አለ ከዚህ ግቢ ልለቅ በመሆኑ፣ ጓደኞቼን ልለያቸው በመሆኑ እሱ ደግሞ ትንሽ ያሳዝነኛል። ከዚህ ግቢ ከወጣሁ በኋላ ደግሞ በተማርኩበት ዲፓርትመንት አገሬን፣ ህዝቤን ለማገልገል ተግቼ እሰራለሁ። የመመረቂያ ጽሑፌን የሰራሁት ኔሽን ቢልዲንግ ላይ ነው። ማለትም አገር ግንባታ ላይ ነው የሰራሁት። ላስተማረኝና ላሳደገኝ ማህበረሰብ ጊቭ ባክ ማድረግ እፈልጋለሁኝ እና አሁን እየተካሄደ ባለው አገር ግንባታ ላይ እንዴት አድርጌ የድርሻዬን አስተዋጽኦ ማበርከት እንዳለብኝ ወረቀቴ ላይ ለማካተት ሞክሬያለሁ። የመመረቂያ ጽሑፌ ላይ ዲፓርትመንታችን ትላልቅና አንጋፋ የሆኑ አገራችንን አሁን ላይ የሚመሩ ትላልቅ ሰዎችን ያፈራ ዲፓርትመንት ነው። እነሱ ከተማሩበት ዲፓርትመንት ተምሬ መውጣቴ በጣም ትልቅ ደስታ ይሰማኛል። ያው እኔም ደግሞ የእነሱን ፈለግ ተከትዬ አገሬን ተገቢ በሆነ መልኩ በታማኝነትና በቅንነት ለማገልገል እጥራለሁ፣ እሞክራለሁ፣ አደርገዋለሁ።